83,000 በላይ ህፃናት በዘመቻ በክትባት ያልፋሉ ማለት ነው። ይህ ሲባል እድሜያቸው ከ10 ዓመት በታች እንደምታውቁት እናንተ የስራ ዘርፋችሁ ስለሆነ፣ ስለዚህ ቤት ለቤት ነው ስራው የሚሰራው። ሁላችንም ቀበሌያችን ላይ አተኩረን ውጤታማ ስራ መስራት አለበት ማለት ነው። እቅዱ 83,000 በላይ የምናስከትል ከሆነ ይህን በፍጥነት በተቀመጠለት ጊዜ መፈጸም አለብን ማለት ነው። ከ10 ዓመት በታች ያሉ ሰዓት ሙሉ በሙሉ የነበር ታርጌታችን ማለት በሁሉም በዞናችን ማለት ሁሉ እንደምናውቀው እንግዲህ ያው ቴምፖራል ነው። ታይፕ አለው፣ ታይፕ 1፣ ታይፕ 2፣ ታይፕ 3 ሁለቱም የልጅነት ድምቻን የሚያመጡ እንደ ፓራሊሲስ የሚያመጡ በሽታዎች ናቸው። ሶስቱም ስናያቸው በታይፕ ማለት በጣም ሃይሊ ኢንፌክሽስ ናቸው። በጣም ደግሞ ኮመን ይባል ደግሞ ታይፕ 1 እና ታይፕ 3 የሚባለው ነው ማለት ነው። በጣም ኮመን የሚባለው ማለት ነው። ስለዚህ እንደዚህ ነው የሚለው ፖሊዮ እንደሚሆንባቸው 3 ሀገሮች አሉ። እነ ናይጄሪያ፣ እነ ፓኪስታን እና እነ አፍጋኒስታን እስካሁን ድረስ በጣም ኮመን የሆነባቸው ፖሊዮ ማለት ነው። እንግዲህ እነዚህ ያዩዋቸው ከሀገሮች ማለት ነው። አሁን ከረንትሊ ደግሞ ያለው ምንድን ነው? ታይፕ 1 ኢንደሚክ ነው ማለት ያው ኢንደሚክ በተለይ በአፍጋኒስታን እና ፓኪስታን ላይ ኢንደሚክ ሆነበት። ታይፕ 2 እና ታይፕ 3 ደግሞ ኤራዲኬትድ የሆኑ ኤራዲኬትድ ማለት ሙሉ በሙሉ የጠፋ ማለት ነው። አሁን ፖሊዮ ከኛ ኤራዲኬትድ ሆኗል። ነገር ግን ምንድን ነው ይህ ክትባት ያስፈለገበት ምክንያት ሰርኩሌቲንግ ማለት ነው። ከቫክሲኑ ጋር ተያይዞ ሰርኩሌቲንግ የሚያደርገው ነው። ዋናው ኢንዲጂነሱ ኤራዲኬትድ ማለት ፖሊዮ ይህ ነው። እንግዲህ ኢትዮጵያም ያው ፖሊዮን ለማጥፋት ከእንትን ከሚሉ ሀገሮች አንዷ ናት። ፖሊዮን ለማጥፋት ቅድም እንዳልኳችሁ ሙሉ በሙሉ ሰርኩሌቲንግ የሚባለው ቫክሲን ታይፕ ድራይቭድ የሚባለው ታይፕ 2 የሚባለው ካልጠፋ ሰርቲፊኬት ስለማይሰጥ በዛ ምክንያት ነው ተጨማሪ ዘመቻ ወይም ደግሞ ሌሎች ስራዎች የሚሰሩት ማለት ነው። ሰከንድ ራውንድ ላይ የነበረውን ቻሌንጅ ፈተን በሰርድ ራውንድ ምን ማድረግ ነው? ምቹ ሁኔታዎችን ፈጥረን ክትባቱን ልንከትብ ነው። ሌላው ኦብጀክቲቭ የለውም። አውራ 1146 ዜሮ ዶዝ ነው። ዜሮ ዶዝ ማለት ያው ብዙዎቻችን በደንብ አንዳንዶቻችን ያልተረዳነው አለ። ጤና ኤክስቴንሽን ሙያተኛ ቀበሌ ላይ ካለዳ ጤና መድንም ቅድም ሲባሉ የነበሩትን ክትባት ማሳካት አይችልም። ስለዚህ ከዛ ላይ በደንብ ሁላችሁ ጤና ኤክስቴንሽን ባለሙያ ሀሳብ መስጠት አለብን። ችግሮችም ካሉ አንሱ፣ የሚቸግርም ካለ ለስራ እንቅፋት ካለ መነሳት አለብን። የልማት ሰራዊታችን በአግባቡ መያዝ ባለመቻላችን ምክንያት አሁን ስራዎቻችን ዘመቻ ስንወጣ ከፍ ይላሉ፣ ከዘመቻ ማግስት ይወድቃሉ። እንደገና እንገመግማለን፣ እንሄዳለን። ይሄ ምንድነው? የአለፋ ወረዳ የጤና የልማት ሰራዊት እኮ በ9 በ10 የክትባት ጣቢያ ሲከተብ የነበረ ነው። ክትባት ወደ አንድ አምጥቶ በአደረጃጀት እየመጡ በአንድ ጣቢያ ለምሳሌ አንቺዋ ማየት እንችላለን። 11 የክትባት ጣቢያ ነበረው። ከ11 ወደ 5 ከ5 ወደ 3 ከ3 ወደ 2 ከ2 ወደ 1 መጣ። ይሄን ያመጣው የሴቶች የልማት ሰራዊት ነው። እሱ ላይ ምንድነው ጥሩ የሆነ ስምሪት ተደርጓል። በጽህፈት ደረጃ ማለት ነው። አንደኛው በክላስተር ደረጃ ክላስተሮችን የሚመድብበት አጠቃላይ ተግባራትን እየገመገም ድጋፍ እናደርግበት ስምሪት ተደርጓል። ከክትባት ጋር ተያይዞ በተቀመጠው የጊዜ ገደብ ሰንሰለቱን ጠብቆ መጠናቀቅ አለበት። ይሄ ምን ነገር በአግባቡ ካልሄደ ሌላ ራስ ምታት ስለሚሆንና ለወረዳውም ሌላ የጤናን ስራ አንድ ክፍተት ሊፈጠር ስለሚችል መግባባት ያለብን እዚህ በፊት ያሉ ክፍተቶችን ልቅም አድርገን ይዘን ነገር ተልካሻ ምክንያት ማምጣት የለብን። ቢያንስ በሰራነው ልክ የመጀመሪያው ሪፖርት ቅንብሮሹን ማስተካከል ነው። ከዛ ውጭ ስንሰራ ችግሮች አሉ። አዎ፣ ነገር ግን ለችግር ደግሞ እጅን ሰብስቦ እጅ በደረት እንደተባለው ሰንደቅ ዓላማ የምናወርድ የምናወጣ መሰለን እግራችን እንትን ላይ አጣምረን መቆምም አይደለም። ችግር ሲኖር ችግር መጋፈጥ ስልታዊ በሆነ መንገድ ጉዳት በሚያስከፍል ወይም ሰልፍ ኤክስፖዝ በሚያደርግ መንገድ ሳይሆን ቴክኒካሊ የሀሳብ የበላይነትን የተለያዩ ሀሳብ ስልቶችን እያመጡ ግን ደግሞ እኒህ ችግሮች ሰርቫይቭ ማድረግ ያስፈልጋል። በቃ የሰው ሀብት የሚጠበቀው ከሰው የሚጠበቀው ይሄ ነው። በዛ ልክ ስንሄድ የገጠሙን ችግሮችን የሄድንባቸውን ርቀቶች እንኳን ማሳየት አንድ እርምጃ ነው የሚል ነገር ስላለኝ ነው። በጀቶች በጣም ይፈሳሉ። ነገር ግን በጀት በሚፈሰው ልክ ስራዎችን አቀናጅቶ ከመስራት አኳያ በጣም የሚቀር ነገር ስላለ ማለት ነው።
ለምሳሌ ያህል ህፃናቶችን እንኳን አግኝተናቸው ነገር ግን አስፈላጊ የሆኑ አገልግሎቶችን እኩል ማንሰጥበት የፖሊዮ ዘመቻ ከታህሳስ 3 እስከ ታህሳስ 6 ምናልባት ደግሞ የማጠናከሪያ ጊዜ ተሰጥቶት 78 ቀኖችን ጨምሮ እንድንሰራ የሚመጣ ነው በዋናነት ማለት ነው። ከዛ በተጨማሪ ደግሞ ምን አለ አጋጣሚውን ተጠቅመን የጤና መድን አብሮ ጎን ለጎን መፈጸም ምን ነገር ነው ያለው የሰው ኃይል አያያዝ ከሰው ኃይል ጋር ተያይዞ እንግዲህ ስራ ለመስራት የመጀመሪያው ሰው ነው የሚያስፈልገው ማለት ነው። የሰው ኃይል አያያዛችን የተዝረከረከ ሆኖ ግን ስራ መስራት አንችልም። የሰው ኃይል አያያዛችን ላይ ነው በሽታው የገጠመን ነው። በቃ ሲሪየስ መታረም ያለበት ማስታረቅም ያለበት መናገር ከዚህ ላይ ካረም ነው ስራው ይስተካከላል ማለት ነው። ፖሊዮ ዘመቻ ጋር ተያይዞ ኦልሞስት አብዛኛዎቻችሁ መሰናክል የለብንም፣ እንቅፋት የለውም፣ የተለመደ ስራ ነው፣ በተሰጠው ጊዜ ከ3 እስከ 6 ባለው ውስጥ ሰርተን እናጠናቅቃለን የሚል ሀሳብ ስለሆነ እሱ በደንብ ይዘን መስራት ስላለብን በዛ መንገድ መሄድ መልካም ነው የሚል እይታ አለ።